ከአንድ ሰው ጋር ተገናኝታችሁ ከተለያችሁ በኋላ በድንገት የባህሪ መቀየር፣ የድካም ስሜት ወይም የታደለባችሁ ነገር የመጥፎ ስሜት ተሰምቷችኋል? ብዙ ጊዜ በሽታ ከአንድ ሰው ወደ ሌላ ሰው እንደሚተላለፍ እናውቃለን። ነገር ግን ክፉ መናፍስት ወይም መጥፎ መንፈሳዊ ኃይላት በተመሳሳይ መልኩ ከአንድ ሰው ወደ ሌላ ሰው ሊተላለፉ እንደሚችሉ ታውቃላችሁ? ዛሬ የምናወራው ስለማይታየው ዓለም ነው። ክፉ መናፍስት ወይም መጥፎ መንፈሳዊ ንዝረቶች ከአንድ ሰው ወደ ሌላ ሰው የሚተላለፉባቸው 6 ዋና መንገዶችን እናያለን። እነዚህን መንገዶች ማወቅ ራሳችሁን ለመከላከል የመጀመሪያው እርምጃ ነው። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችንን መቀላቀል ትችላላችሁ። ይህንን ማወቅ ለምን አስፈለገ? ምክንያቱም ካላወቃችሁ ሳታውቁ ሰለባ ልትሆኑ ትችላላችሁ። ይህ ቪዲዮ ፍርሃትን ለመልቀቅ ሳይሆን ራሳችሁን እንድትጠብቁ ለማስተማር ነው። በሳይንስ ሰብትል ኢነርጂ ወይም ረቂቅ ኃይል ተብሎ የሚጠራው መስክ እንደሚያሳየው የሰው ልጅ የኃይል መስክ ወይም ኢነርጂ ፊልድ ሁልጊዜም ከአካባቢ ጋር መስተጋብር ይፈጥራል። እነዚህን ግንኙነቶች ከተረዳን መንፈሳዊ ንጽህናችንን መጠበቅና ላልተፈለገ ጥቃት እንዳንጋለጥ ማድረግ እንችላለን። ክፉ ኃይላት ከሰው ወደ ሰው የመተላለፊያ 6ቱ መንገዶች። አንደኛ፣ ኃይለኛ ስሜታዊ ፍንዳታዎች ልክ እንደ ቁጣ፣ ከፍተኛ ሐዘን። አንድ ሰው ከፍተኛ ቁጣ ወይም ጥልቅ ሐዘን ወይም ፍርሃት ውስጥ ሲሆን በመንፈሳዊ መከላከያ ወይም ኦራ ላይ ስንጥቅ ይፈጥራል። በዚህ ጊዜ በውስጡ ያለው መጥፎ ኃይል ወደ ሌላ ሰው ሊፈስ ወይም ሊተላለፍ ይችላል። ይህ ልክ እንደ ክፍት ቁስል ነው። ቁስል ካለብን በቀላሉ በሽታ እንደሚገባን ሁሉ በስሜት የተሰበረ ሰውም መጥፎ ኃይልን በቀላሉ ያስተላልፋል ወይም ይቀበላል። ከፍተኛ ስሜታዊ መረበሽ ውስጥ ያሉ ሰዎች አካባቢ ስትሆኑ ራሳችሁን በጸሎት ወይም በመንፈሳዊ ጥንካሬ ጠብቁ። ሁለተኛ፣ ተከታታይነት ያለው አሉታዊ ግንኙነቶች ልክ እንደ አሚ ተቺ መሆን። ሁልጊዜ ከሚያማርር ከሚተችና ክፋት ከሚመኝ ሰው ጋር መዋል ልክ እንደ ጠብታ መርዝ ነው። በጊዜ ሂደት የነሱ መጥፎ ንዝረት ወደ እናንተ ይጋባል። ኢሞሽናል ኮንታጅን የተባለው ጥናት እንደሚያሳየው የሰዎች ስሜት እንደ ጉንፋን ይተላለፋል። በመንፈሳዊ ዓለም ደግሞ ይህ የበለጠ ጥልቅ ነው። ሁልጊዜ አሉታዊ ከሆኑ ሰዎች ጋር ያላችሁን ግንኙነት ገድቡ። አስፈላጊ ሆኖ ሲገኝም በውስጣችሁ መንፈሳዊ ጋሻ ይኑራችሁ። ሶስተኛ፣ በአካል መነካካትና ዕቃዎችን መለዋወጥ። አካላዊ ንክኪ ለምሳሌ መጨባበጥ፣ መተቃቀፍ በሽታን ብቻ ሳይሆን መንፈሳዊ አሻራንም ያስተላልፋል። እንዲሁም የታመሙ ወይም መጥፎ መንፈስ ያለባቸው ሰዎች የተጠቀሙባቸውን ዕቃዎች መጠቀም መንገዱን ይከፍታል። በተለያዩ ባህሎች ውስጥ ዕቃዎች የባለቤታቸውን ታሪክ ወይም ኃይል እንደሚይዙ ይታመናል። እንግዳ የሆኑ ወይም የቆዩ ዕቃዎች ሲቀበሉ በጥንቃቄ ይሁን። ከንክኪ በኋላም እጅን በውሃና በጨው መታጠብ መንፈሳዊ ንጽህናን ለመጠበቅ ይረዳል። አራተኛ፣ በጋራ የሚገጥሙ አስከፊ ክስተቶች ወይም ትራውማ። ሰዎች በአንድ ላይ ሆነው ትልቅ አደጋ፣ ድንገተኛ ሞት ወይም ጭንቀት ሲገጥማቸው በመንፈሳዊ ሁኔታ ይቆራኛሉ። በዚህ ጊዜ የአንዱ ድንጋጤ ወይም መጥፎ መንፈስ ወደ ሌላው ሊሻገር ይችላል። ከባድ አጋጣሚዎችን በጋራ ካሳለፋችሁ በኋላ ራሳችሁን የማጽዳትና የመጸለይ ልምድ ይኑራችሁ። አምስተኛ፣ የዘር ወይም የትውልድ ውርስ። ይህ ትንሽ ውስብስብ ነው። አንዳንድ ጊዜ መጥፎ መንፈሳዊ ቅጦች ወይም እርግማኖች በደም ሐረግ ከአባቶች ወደ ልጆች ይተላለፋሉ። ይህ ያልተፈቱ የቤተሰብ ጠባሳዎች ውጤት ሊሆን ይችላል። ኢፒጄኔቲክስ የተባለው ሳይንስ የስሜት ጠባሳዎች በዘር ሊተላለፍ እንደሚችል ይጠቁማል። መንፈሳዊ ዓለም ደግሞ ይህንን እንደ ውርስ ያየዋል። የቤተሰብ ታሪክን በመመርመርና በጸሎት ያንን ክፉ ሰንሰለት መበጠስ ያስፈልጋል። ስድስተኛ፣ የታቀዱ መንፈሳዊ ጥቃቶች ልክ እንደ ምቀኝነትና መጥፎ ዓይን። አንዳንድ ሰዎች ሆን ብለው በመጥፎ ዓይን በማየት ወይም በድግምት መጥፎ ኃይልን ወደ እናንተ ሊልኩ ይችላሉ። ይህ የታቀደ መንፈሳዊ ቀስት ነው። ሁልጊዜ በጸሎት መትጋትና ራስን መንፈሳዊ ብርሃን ውስጥ ማቆየት ከነዚህ ጥቃቶች ይጠብቃል። ይህ የመንፈስ መጋባት አዲስ ነገር አይደለም። ጥንታውያን መጻሕፍት ከመጥፎ ባልንጀራ ራቁ የሚሉት በመንፈሳዊም ስለሚበከሉ ነው። ዘመናዊ የኳንተም ፊዚክስ እንኳን ነገሮችን በሩቅ ሆነው እርስ በእርስ እንደሚገናኙ ይናገራል። ስለዚህ መንፈሳችሁ ከሌሎች ሰዎች ጋር የተሳሰረ መሆኑን አትዘንጉ።
እነዚህን 6 መንገዶች ማወቅ ጋሻ ይሆናችኋል። ዋናው መፍትሄ ግን የራሳችሁን መንፈሳዊ ንጽህና መጠበቅ ነው። በጸሎት በመልካም አስተሳሰብና በንጹህ ልብ ውስጥ የሚኖር ሰው ማንኛውም መጥፎ መንፈስ በቀላሉ አይረታውም። ይህ መረጃ ከጠቀማችሁ ላይክ አድርጉ። ራሳችሁን ለመጠበቅ ዝግጁ ከሆናችሁ ኮሜንት ላይ ተጠብቂያለሁ ብላችሁ ጻፉ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የዓለማችንን ምስጢራት አብረን እንመርመር። በቀጣይ በሌላ ቪዲዮ ተመልሰን እስከምንገናኝ ቻው።